ወደ ምድረገነት ተብሎ የተሰየመላት ወደ ኒውዮርክ እንኳን መጣችሁልን ወደ ሁለተኛ ቤታችሁ እንኳን በደህና መጣችሁ ለማለት ፈልጋለሁ። አምቦ ያበቀለችው ኢትዮጵያ ያሳደገችው ታላቁ የጥበብ ሰው ገጣሚና ደራሲ ባለቅኔው ሎሬት ጸጋዬ ገብረመድህን ቀዌሳ በእሳት ወይ አበባ የግጥም መድብሉ ምነው አምቦ በሚለው ርዕስ ስር ስለ አምቦ ከተቀኘው ውስጥ እንዲህ የሚሉ ስንኞች ይገኙበታል። ዙሪያሽ በምንጭሽ ታጅቦ በተራሮችሽ ተከቦ ከጠበልሽ ስሳይ ታልቦ ከአዝርትሽ ፍሬ ዘንቦ ከዓመተ ዓመት ጤና አብቦ ሕይወት ደርቶ ሰላም ቀርቦ ብሎ ያወድሳታል። አምቦና አካባቢዋ በተፈጥሮ ሀብት የታደሉ ናቸው። የሎሬቱን ውዳሴ ከዚሁ የተነሳ ነው ማለት ይቻላል። አምቦ ዙሪያዋ በወንዞችና በፏፏቴዎች መሃሏ በተፈጥሮ ፍልውሃና በሁሉቃ ወንዝ እንደዚሁም በተፈጥሮ በተሰራው የእግዚአብሔር ድልድይ ርቅቻ ዋቃ ይታወቃሉ። አምቦ የሊበን መጫ ልጆች የወሊሶ አመያና ኩታዬ ማዕከል ናት። አልፎ ተርፎም የነጻነትና የፍትህ ታጋዮች ተምሳሌት ናት። አምቦን የአገሬ ሰዎች አምቦ አምባ ለፋ ብለው መጥራትን ይወዳሉ። ተዛማጅ ትርጉሙ አምቦ የምድር አምባ እንደማለት ሊሆን ይችላል። አምቦ ለትግልም ለፍቅርም አምባ ናት። እንዳለመታደል ሆኖ ግን ከአዲስ አበባ በ114 ኪሎ ሜትር ርቀት ላይ ብቻ የምትገኘው አምቦ ጨቋኝ ስርዓቶችን በመታገሏ ብቻ ብዙ እድሎችንና መሰረተ ልማቶችን ተነፍጋ ቆይታለች። ዛሬ ግን ትግሏ ፍሬ አፍርቶ አምቦም እንደ ሌሎቹ የአገሪቱ ከተሞች በልማት ስራዎች ደፋ ቀና እያለች ትገኛለች። የተለያዩ ትላልቅ ክልላዊና አገራዊ ኩነቶችንም ማስተናገድ ጀምራለች። በዚህ ዓመት ብቻ ከ4 እስከ 5 የሚደርሱ ለአብነት ያህል በኦሮሚያ ደረጃ የተከበረው 29ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀንና የመላ ኦሮሚያ ጨዋታዎችን በተሳካና በአማረ ሁኔታ አስተናግዳ እንግዶቿን በፍቅርና በሰላም ሸኝታቸዋለች። አሁን ደግሞ 15ኛውን አገር አቀፍ የከተሞች የውሃ ፎረምን እንደ ኦሮሚያ ለሶስተኛ ጊዜ ለማስተናገድ እነሆ ዝግጅቷን አጠናቃለች። ከዚሁ ጋር በተያያዘ አጭር ቅኝት እናደርጋለን። አምቦ የምትገለጸው በህዝቧ ጀግና ህዝብ አላት። ዓለምን የሚያገለግሉ ምሁራን አፍልቃለች፣ አርቲስቶችን አፍልቃለች። አምቦ እንግዶችን ትቀበላለች፣ ታቆያለች፣ ታበላለች፣ ያላትን ትሰጣለች፣ ታቅፋለች። ለዘመናት የጸጥታ ችግር አምቦ ውስጥ ቢኖርም ትግሏ ከብሔር ብሔረሰብ ከእምነት ጋር ሳይሆን ከስርዓት ጋር ነበር። ስርዓትን ነበር የምትፋለመው፣ አመለካከትን ነበር የምትፋለመው። ፍልሚያውም ለነጻነት ለእኩልነት የራስን ሀብት በራስ ለመጠቀም እንጂ አንዱ ሌላውን ለመግፋት አይደለም። ስለዚህ መላ ኢትዮጵያን እና ከዓለም የሚሳተፉ ፎረም ካሉ ሁላችሁንም ተቀብለን ለማቆየት ዝግጁ መሆናችንን በዚህ አጋጣሚ ለገልጽ ፈልጋለሁ። በደስታ እንቀበላቸዋለን። ትላንት የታገለለትን ግን ዛሬ ላይ ሆነን ስናይ ወደ ልማት ራሱን አዙሮ ልማቱን ማልማት የጀመረው አሁን ገና ከ90 ሺህ በላይ የውሃ ስኪሞችን እያስተዳደረ የሚገኘውና እንደ ክልል ለሶስተኛ ጊዜ አገር አቀፍ የከተሞች የውሃ ፎረምን በአምቦ ከተማ የሚያስተናግደው የኦሮሚያ ውሃና ኢነርጂ ቢሮ የውሃ ተቋማት አስተዳደር ምን መሆን አለባቸው? አገልግሎታቸውስ እንዴት ይፋጠናል? ከአገልግሎት ከሚሰበስቡት ገንዘብ እንዴት ተመልሰው ለሕዝብ አገልግሎት ያውሉታል? በሚሉና ተዛማጅ ጉዳዮች ላይ ባካሄደው የውሃ ዘርፍ ሪፎርም አዋጅ 228/2012ን ስራ ላይ አውሎ ተስፋ ሰጪና ሊበረታቱ የሚገቡ አብነቶች ተመዝግበዋል። የውሃና ፍሳሽ ስራ ሲሰሩ ለምሳሌ በሚሰበስቡ ገንዘብ የውሃ ተቋም ኦፕሬሽን ኤንድ ሜንቴናንስ ኮስቱን ችሎ ከዛ ተርፎ ከተማው ቢሰፋ የማስፋፊያ ስራ ቢሰበር የጥገና ስራ እንዲሁም ደግሞ የውሃ ተቋም የዲዛይን ፔሪዱን ቢጨርስ አዲስ ፕሮጀክት የመስራት አቅም ሊኖረው ይገባል።
ለምሳሌ ዝም ብሎ ሰው ላይ ታሪፍ በመጨመር ሳይሆን ያ የውሃ ተቋም በሰበሰበው ገንዘብ ተጨማሪ ገቢን የሚያስገኙ ነገሮችን በመስራት ከተለያዩ ባንኮች ላይ ብድር በማምጣት የውሃውን ጤንነት እንደዚሁም ደግሞ የአገልግሎቱን ጥራት መስራት አለበት በሚለው የመመሪያና ሕግ እንዲሁም ደግሞ የአሰራር መመሪያ መሰረት እንደዛ ሰርተው በጣም ትላልቅ የውሃ ተቋማት ራሳቸውን ችለው ወደ ኢንቨስትመንት የገቡ ህዝቡን በደንብ የሚያገለግሉ አሉ ማለት ነው። ከወንዝ ጀምሮ ሄዶ ሰው ጋር እስኪደርስ ያለምንም ግፊት በራሱ ግፊት ነው የሚሄደው። ይሄ ትልቁ አድቫንቴጅ ነው ለድርጅቱም። ምክንያቱም ለመብራት የምናወጣው ወጪን ይቀንስልናል። ድርጅቱን እንኳን ጥሩ ደረጃ እንዲሆን ያደረገው እሱ ነው ማለት ነው። በግራቪቲ መሄዱ እሱ ትልቁ አድቫንቴጅ ነው። ዛሬ የተመረተ ውሃችን ይሄ ነው። ኳሊቲውም ጥሩ ነው ማለት ነው። የተወሰኑ ፓራሜትሮች አይተናል። ጥሩ ኳሊቲ ስላለው መጠጣት እንኳን ይቻላል እዚሁም ማለት ነው። ይሄ ነው ዋው በጣም ያረካል። እናመሰግናለን። ከሁለት ዓመት በፊት የአምቦ ከተማ ውሃ አገልግሎት ሽፋን 100% ደርሶ ነበር። አሁን ጉደርን ከአምቦ ጋር በመጠቃለሉ ሽፋናችን ስንገልጽ የሁለቱም ከተማ አንድ ላይ ደምረን ነው። አምቦ በአሁኑ ጊዜ ባለው የህዝብ ብዛትና አንዳንድ ከተለያየ አካባቢ በጸጥታ ምክንያት ይሁን በተለያየ ይሁን ወደዚህ ሰዎች እየተሰደዱ ነው እየመጡ ነው። ከ100 ደረጃ 100% ነበረ ወደ 89 ዝቅ ብሏል። ጉደር ስንጨምር ደግሞ በአሁኑ ጊዜ 79% ነው የደረሰው። ከዓለም ባንክ ብዙ በገንዘብ እርዳታ ተደርጎ እስካሁን ወደ 300 ሚሊዮን የሚጠጋ ስራዎች ሰርተናል። ይሄ አሁንም በቂ አይደለም። አሁን ያለው ሁኔታ ራሱ የህዝብ ፍላጎት እየጨመረ የህዝብ ብዛት እየጨመረ ማምጣቱ ስራዎች እየሰፉ መጥተዋል። በአጋጣሚ የኛ የውጭ ሀገር የቪተን ሲቪል ኢንተርናሽናል ዘኔዘርላንድ የሚባለው ጋር ለ15 ዓመታት አብረን ሰርተናል። ከዛም አልፎ ከወተር ኤድ ከሚባለው ዮርክሼር ጋርም ሰርተናል። ከሌላም ከእንግሊዝ ኤስሲቪኦ ከሚባል ጋርም ሰርተናል። ይሄን ከውጪ ደግሞ ወደ ሀገር ውስጥ አሁን ልንመልስ ሞክረናል። ከአምቦ ዩኒቨርሲቲ ጋርም የቴክኖሎጂ ስራዎችን ኤምኦ የጋራ የውል ስምምነት ፈርመን ከተማ ውስጥ ያለው ንብረቶችን ወደ ዘመናዊ ለመቀየርና አገልግሎቱን የውሃ አገልግሎት ውሃ በአጠቃላይ ቴክኖሎጂ ነው። ውሃ ቴክኖሎጂ ስለሆነ ወደ በፊት የነበረው ከቦይ ከዛ መጣራ አሁን ደግሞ ወደ ዘመናዊ ወደ ሪሞት ደረጃ እየደረሰ ነው ዓለም። እኛ ደግሞ ያንን ባንደርስም ከአምቦ ዩኒቨርሲቲ ጋር አሁን ከአንድ ዓመት አካባቢ ጀምረን አብሬ መስራት ከቴክኖሎጂ ጋር ያለው ጂአይኤስ ይባላል የጂኦግራፊካል ኢንፎርሜሽን ሲስተም ይባል ነገር አለ። ምድር ውስጥ ያለው መዝመራችን በሙሉ አጥንተን ወደ ወተር ካድ ሲስተም ይባል ልንቀይርና ከዛ በኦፊስ ወይም በቢሮ ደረጃ ኮንትሮል የሚደረግበት ደረጃ ለመስራት አብሬን እየሰራን ነው። በጣም በዚህ መጋጣሚ አምቦ ዩኒቨርሲቲ ልናመሰግን ይገባል። ምክንያቱም ቲዮሪ ትምህርትን በተግባር ለማድረግ እሱ ራሱን ጠቅሞናል። እኛም ደግሞ ያንን ነገር በአጋጣሚ እኛ ስራውን እንሰራለን፣ እነሱ ደግሞ ቲዮሪውን ያውቃሉ። መሳሪያ እነሱ ጋር ስላለ አሁን እዚህ አካባቢ የምታዩት የጂአይኤስ ሲስተም ወደ ዘመናዊነት ተቀይሮ እንድንሰራ የተደረገው ከአምቦ ዩኒቨርሲቲ ጋር ነው። መጠጥ አገልግሎት መሰረተ ልማቶችን ለማሳለጥ ያሉትን ችግሮች ለመፍታት የጋራ ስምምነት ተፈራርመን የተወሰኑ ስራዎችን ሰርተናል። አሁንም ደግሞ በእጃችን ያሉ በጥናት ደረጃ ያሉ 3 የጥናት ቦታዎች ተለይቶ መምህራኖቻችን ጥናት ላይ ነው ያሉትና ይሄም አገር አቀፍ የውሃ ፎረም ላይ የሚቀርብ ጥናታዊ ጽሑፍ ነው። ከአምቦ ዩኒቨርሲቲ አጫሉ ካምፓስ ጋር ሆነን ዳታውን ከመጀመሪያ ከወንዝ ጀምረን በጂፒኤስ ተሰብስቦ ምን ያህል አሴት መሬት ውስጥ አለን፣ ምን ያህል ፓይፕ ዘርግተናል ምለውን ለማወቅ አስበን የሰራ ነው። በአሁኑ ጊዜ ወደ 475 ሚሊዮን ብር የሚገመት ካፒታል አለን።
ይሄ ማለት እንግዲህ ገንዘብ ብቻ አይደለም ንብረት ጭምር ማለት ነው። ስለዚህ ይሄን በመያዛችን ባንኮች ይፈልጉናል እና ከኛ ጋር መስራት ይፈልጋሉ። አምና ወደ 8 ሚሊዮን ብር የሚጠጋ ለነሱ አገልግሎት ሰጥተናል። ዛንድሮ ራሱ ወደ 23 ሚሊዮን የሚጠጋ ከውሃ አቅርቦት ባሻገር የሽንት ቤት ስራ ግንባታዎች በአሁኑ ጊዜ ወደ 37 የሽንት ቤት ግንባታዎችን አጠናቀናል። ከግለሰብ እስከ ጋራ አጠቃቀም ደረጃ ደርሰናል። ድሃን ለመርዳት በተለየ እቅድ ይመራል። ከተለያዩ የውስጥ የውጭ አገር ድርጅቶች ጋር ይጻጻፋል እና መጻጻፍ ብቻ ሳይሆን ከፍተኛ የሆነ የዲፕሎማሲ ስራ ይሰራና ያሳምናል እና በዚህ ሂደት ያገኘናቸው ድሎች አሉ፣ ጥቅሞች አሉ፣ የተሰሩ በተጨባጭ አሉ በከተማችን። እሱ ብቻ አይደለም፣ ዳም በመለየት በየቀበሌው ውሃ ማያገኙ በቦኖ በወንዝ በምናምን የሚገለገሉ በመለየት በእያንዳንዳቸው ቤት ቧንቧ እንዲገባላቸው ተደራሽነቱን ሞር ለማስፋት በነፃ ውሃ ይገባላቸው የከተማችን ዜጎች አሉ። ክንውናቸው ከማንኛውም ሴክተር በላይ ነው። በበጎ አድራጎት የውጭ ድርጅትን ይጠይቃል፣ ከውስጥ ይጠይቃል፣ ከውጭ ድርጅት ይለምናል፣ ይሄዳል፣ ያመጣል። ለምኖ ያመጣው ለህዝብ አገልግሎት ነው የሚያምለው። ይሄ ነው ምሳሌ ነው። ድርጅቱ ለሁሉም ድርጅቶች ምሳሌ መሆን የሚገባ የህዝብ አገልጋይ መስሪያ ቤት ነው ነው። ኧረ ብዙ ነገር ነው የተፈታልን። ብዙ ነገር ነው። ስንቀመጠው ውሃ ይረጭብናል፣ ተባይ ላያችን ላይ ይወጣል። ብዙ ችግር ላይ ነው ያለነው። ጌታ አሁን ይባርካቸው፣ ይባረኩ። በስነ ስርዓቱ ነው የምንጠቀመው። ምን ይባላል? የተመሰገኑ ይሁኑ፣ ይባረኩልን፣ ይባርካቸው ጌታ ጌታ ይባርካቸው። ይሄንን የበለጠ ምንም የምንለው ነገር ቃላት ያንሰናል። በጣም ተቸግረን ነበረ። ውሃ ከመንደር ነው የምንቀዳው። አንዳንዴ ያው እያመናጨቁን በትዕግስት ብዙ አመት ከቦኑ ወደ መንደር ዞርን እየተጠቀምን ነው። ከመንደር 25 አመት የተጠቀምነው እኛ ምንም አልከፈልም። ምንም አይነት ክፍያ የለውም። ውሃ ልማቱ ነው ያገዘን። በጣም ችግር ተፈቶልናል። እንደ ልባችን እየተጠቀምን ነው። እንደ ልባችን ልጆቻችን እያጠቡበት ነው። አልፈን ተርፈን ለተቸገረ ራሱ እየሰጠን ነው። ውሃ ምስጋና ያው ከኔ ብቻ ሳይሆን እግዚአብሔር ምስጋናቸውን ይክፈላቸው። በጣም ውለታ ውሎልናል። ትልቅ ውለታ አብሶ በጣም ለኔ በጣም ታመሚ ራሱ ብዙ ቤት ውስጥ ስለቆየ ውሃ በጣም እየተቸገርኩ ነው። ለኔ በጣም ውለታ ውለውልኛል። እግዚአብሔር ያክብራቸው፣ እድሜ ይስጣቸው። ወጪ ራስ መቻል ሲባል ከየትም አይመጣም። ገንዘቡ ከህብረተሰቡ ነው። ውሃ ታቀርባለህ፣ ውሃ ትሸጣለህ። ውሃ ትሸጥ ደግሞ ገቢ ሰበስባለህ። ከወቅቱ ጋር ደግሞ የገቢ አሰባሰብና የታሪፍን እየጨመርክ ትሄዳለህ። ህዝቡ በማይጎዳ ማለት ነው። ያ የሚሰበስበው ገንዘብ ለምሳሌ ከህዝቡ ከሚሰበሰበው ገቢ ህንፃ ተሰርቷል። እዚህ አካባቢ ህንፃው ከውሃ አገልግሎት ብቻ የሚጠቀመው ብዙ ሰዎች ስራ እንዲያገኙ ተደርጎበታል። እዚህ አካባቢ ባንክ ሲከፈት አዲስ ወጣቶች ናቸው ስራ ፈጠሩ። እዚህ ቴሌ እዚህ ሲከራይ ወጣቶች ነው ስራ ፈጠሩ። ሱቅ ስንገነባ አካባቢ ህብረተሰብ ነው ተከራይቶ የሚሰራ። ይሄ ምንድነው? ከራሲ ውጪ እየወጣ አካባቢ ህብረተሰብ የሚያገለግልበትን የመፍጠር እንትን ነውና አቅም መገንባት ሲባል ራሲ ብቻ አይደለም፣ ጎረቤትን፣ አካባቢና ከተማን ነው። ከአገልግሎቱ ከሚያገኙት ሀብት ቆጥቦ ለከተማው ጥሩ ሀብት አኑሯል። ጥሩ ህንፃ ሰርቷል። ከነሱ የተሻሉ አገልግሎት ይሰጣሉ፣ ገቢ ያገኛሉ፣ ሀብት ያከማቻሉ የተባሉ ድርጅቶች ምንም ያህል መሬት ላይ ሳያሰፍሩ አምቦ ከተማ ውሃ ልማትና አገልግሎት ግን በዚህ በትንሹ በሚያገኘው ሀብት ቆጥቦ ጥሩ የሚባል ለከተማው ግንባር የሆነ ህንፃ ሰርቶ ዛሬ እንድናይ አድርጎናል። እውነት ነው። ስለዚህ እሰየው ሊባል ሊመሰገን ይገባል። ባጀት ተመድቦለት የተሰራ አይደለም። ይሄ ድርጅት በራሱ አቅዶ ፕላኑን አውጥቶ መሰራቱ ብቻ አይደለም፣ ከተማውን ማሳመሩ ለሌሎች ድርጅቶችም ከራሱ አልፎ አገልግሎት የሚሰጥ መሆኑ ከኛ ከህዝብ የሚሰበስበውን አገልግሎት ሰጥቶ ከህዝብ የሚሰበስበውን እዛ ስራ ላይ ሲያውል ህዝብ እንዴት ያንን ድርጅት እንደሚወድ ተመልከት። ደመኛችን 1000 ሰው የሚመጣ 500 የሚመጣ 10 ደቂቃ አይቆይም። እዛ
ለምን ቴክኖሎጂ ፍጥነት አለው ቶሎ ማስተናገድ። ከዛም አልፎ ከአዋሽ ባንክ ተፈራርመናል፣ ከኮኦፐሬቲቭ ባንክ ተፈራርመናል፣ ከንግድ ጋር ባንክ ጋር ተፈራርመናል። ሰሞኑን ደግሞ ከሲንቄ ባንክ ጋር እንፈራረማለን። ለምን ሰው ቁጭ ብሎ በቤቱ ክፍያ መፈጸም ሲስተም ለመዘርጋትና ሲኤምሲ የመፍጠር ቴሌዎችን የተነጋገርነው ነገር አለ። ሲስተም ልንገዛ ወደ 500 ሺህ ብር ጠየቁን። በሚቀጥለው ባጀት ለቴሌ እንከፍላለን። ማንም ደንበኛ ሰርቨራችን ከፍቶ የውሃ ፍጆታ ስንት እንደሆነ ማወቅ እንዲችል በሚቀጥለው ባጀታችን ከቴሌ ጋር ተነጋግረናል። ኦልሬዲ ያንን ባጀት ይዘ መክፈል ነው። ውሃውን ከተጠቀምን በኋላ የተጠቀምንበትን ውሃ አገልግሎት ለመክፈል ወደ ቤታቸው ስንመጣ አገልግሎቱ እውነት ነው በብዙ መስኮት በተፋጠነ ሁኔታ የተፋጠነ አገልግሎት ነው የምናገኘው። በዚህ በኩልም ጥሩ የሚባል አገልግሎት ነው የምናየው። የሚመሰገኑ ናቸው እውነት ለመናገር። ያንን መስሪያ ቤት ሄዶ ሲገባ ሰው ከፍቶት አይገባም። ከታች ጀምሮ እስከ ላይ ያለው ሰራተኛ አገልግሎት ሰጪነቱን ህዝብ አገልጋይነቱን አውቆ በትክክል ያገለግላል። አሁን ያለው ሰራተኛ በሙሉ ልቡ በንጹህ እጁ ማለት በሚቻል እያገለገለ ይገኛል። አገልግሎቱ ከሌብነት ከሙስና ይጸዳ ብቻ ሳይሆን ተደራሽነቱ፣ ፍጥነቱ፣ ዘመናዊነቱ በብዙ መግለጽ እንችላለን። በአጠቃላይ ጥሩ ተምሳሌት ያለው ተቋም ነው ብለን ማለት እንችላለን። በጣም ተሰቃይተናል። በውሃ በጣም ችግር አለብን። ተሰቃይተን ነው የምንኖረው። ውሃ በሳምንት አንዴ እየጠበቅን እንቀዳለን። እሷን ሆኖ ጠብቀን ባለችን እቃ እንቀዳዳለን። በቃ ከዛ የተረፈ ምንም አናገኝም። በቃ የበለጠ ሃይላንድ እየገዛን ነው የምንጠቀመው ለመጠጥ። ለስራ ደግሞ ያቺን ሆኖ በሳምንት አንዴ እየጠበቅን የምንቀዳው ውሃ እንጂ ውሃ የተባለ የለም ጉደር ውስጥ። ሙሉ ለሙሉ ማያገኛለ የተወሰነ ሰፈር ላይ ደግሞ በ15 ቀን አንድ ቀን እሱም ለሊት 7 ሰዓት ላይ 8 ሰዓት 9 ሰዓት ላይ። ከዛ በተረፈ ሰው በጀሪካን ንጹህ ያልሆነ ውሃ ከወንዝ የተቀዳ ውሃ እየገዛ ከመጠቀም ውጪ እኔ የጉደር የውሃ ችግር በጣም እንግዲህ እንዴት መቼ እንደሚቃለል እግዚአብሔር ይወቀው። አሁን ከሁሉቃ ወንዝ በሰከንድ የምንወስደው 116 ሊትር ነው በአንድ ሰከንድ። አዲሱ ጉድጓዳችን የቆፈረን ደግሞ በአንድ ሰከንድ 75 ሊትር ይሰጣል። ወደ ስንት ይከፍላል ማለት ነው? ወደ 191 ሊትር በአንድ ሰከንድ ልናሳድገው ነው ከ2018 ጀምሮ። ይህ ማለት ነው አምቦን አልፎ ጉደሪን 24 ሰዓት ውሃ ይሰጣል ማለት ነው። 24 ሰዓት ውሃ ሰጠ ማለት ነው 100% ዘግተሃል ማለት ነው። መጀመሪያ የውሃ ሽፋናችንን ወደ 100 ማድረስ ነው። ወደ 100 ካደረስን በኋላ ያቀኑ ስራዎች አሉ። በተለይ አቅመ ደካማ የሆኑ ህዝቦቻችን በውሃ ሽፋንን ሙሉ በሙሉ ለማዳረስ በራሳችን ወጪ ግን እዚህ 10 ዓመት ውስጥ ምንድን ነው ያቀነው? ሌላ ከውሃ አልፎ የፍሳሽ ቆሻሻ ላይ ከተማው ወደ ስዌር ላይን የምንቀይርበት ይላል እዛ ውስጥ እና የተሻሻለ ነገሮች ከዓለም ግንኙነት ከዛም አልፎ ሲስተማችን ምን ማድረግ ፈልገናል። አሁን የአገልግሎት ተሰጣጣችን ሰው ቤቱ ቁጭ ብሎ በሚመልኩ አገልግሎት ያገኛል የሚለው ደረጃ አንድ ከዩኒቨርሲቲ ጋር ጀምረናል። ሁለት ከኔዘርላንዶች ጋር የሚሰራ ስራ አለ። የተመረጡበት ጉዳይ በሚሰጡት የተጣራ አገልግሎት ስለሆነ ነገ ከዚህ በላይ ሆኖ ለምሳሌ እንደ እጥረት ያለባቸው አካባቢዎች እንደ ጉደር ያሉ ስላሉ የጀመሩትን ፕሮጀክት ሰክሰስፉሊ በመጨረስ ሌላ ደግሞ ተምሳሌት ይሆናሉ ማለት ነው። አሁን የጸዳ አገልግሎት በመስጠት ነው። በኋላ ደግሞ በኮስት ራስን መቻል የሚለውን በቲዮሪ ደረጃ ወይም በህግ ደረጃ የወጣውን ተጨባጭ ሁኔታ ወይም ተቆጣሪ በማድረግ ሌላ ተምሳሌት እንዲሆኑ እንዲበረቱ እንደከዚህ በፊቱ ከዚህ ቀደም ከሚሰሩት በላይ በርትተው ለማየት ቢሮ ይጠብቃል ማለት ነው። የቆይታ ጊዜያቸውም የተሳካ የሚሄዱበትን መንገድ ቀና እንደሆነላቸው ነው የምመኘው። እዚህ ከመጡማ የአምቦ አካባቢና አየርን ማየት አለባቸው። አምቦ ከተማን ብቻ አይደለም። ወንጪ እዚህ በቅርብ ነው ያለችው። ዳንዲ እዚህ በቅርብ ነው ያለው። የጭልሞ ጫካና የጅባት ጫካ እዚህ ነው ያለው። የጉደር ፍንጫ እዚህ ነው ያለው። ብዙ ነገሮች የሚታዩ ነገሮች አሉ።
እዚሁ ከተማ ውስጥ ራሱ የእግዚአብሔር ድልድይ አለ። እግዚአብሔር ፈጥሮ የሰጠን እሱን አይቶ በአምቦ ፍልውሃ ታጥበው ተዝናንተው እረፍት አግኝተው ከኮንፈረንስ ጊዜያቸውም ተጨማሪ ጊዜ ወስዶ አምቦን አይተው ተዝናንተው እንዲገቡ ተደስተው እንዲገቡ ከዚህ ሲገቡ ደግሞ ጥሩ ልምድ ቀስሞ ሀገራቸውን እንዲያገለግሉ በእውነት በቅን ህዝብን የሚያገለግሉ ሀገርን የሚያገለግሉ ግለሰቦች መሪዎች እንዳሉ እንዲገነዘቡ ይህንን ነው የምለው። እኔ አመጣጣቸውም የተሳካ አገባባቸውም ደግሞ የተሳካ እንዲሆን ነው የምመኘው። አምቦ በጣም ደስ የሚል ከተማ ነው። ጥሩ ጊዜ ታሳልፋላችሁ። እንዲሁም የውሃ ተቋሙ ደግሞ አምቦ ጉደር ውሃና ፍሳሽ አገልግሎት በጣም ጥሩ ተሞክሮ አለው። እንዲሁም በኮስት ሪከቨሪ በተያዘው ኮስት ሪከቨሪ ከኦፕሬሽናል ኮስት እንዲሁም ደግሞ ከኤክስፓንሽን በላይ አዳዲስ ትላልቅ ፕሮጀክቶችንም አቅዶ በመስራት ላይ ስለሚገኝ ጥሩ ተምሳሌትና ጥሩ ነገር የምትማሩበት ጊዜ ሆናችኋል። አመሰግናለሁ። በድጋሚ እንኳን ደህና መጣችሁ ለማለት እወዳለሁ። ጥሩ ጊዜ የሚኖራችኋል። ጥሩ ጊዜም እንዲኖራችሁ እመኛለሁ። እድሉን ስላገኘን በጣም ደስ ይለናል። ቆይታችሁ ያማረ የሰመረ እንዲሆን ከወዲያው መልካም ምኞታችንን እንገልጻለን። የአምቦ ህዝብ ይህ ፎረም እዚህ በመስተናገዱ እጅግ በጣም መግለጽ ከምችለው በላይ ደስተኛ መሆኑን በዚህ አጋጣሚ ልገልጽ ፈልጋለሁ። ባዴሳ አዳጋ ኪቹቲ ማሙራኒ ኪቹ ለጬ ሙራኒ ኪቹ ለጬ ሙራኒ ባሬዱ ኦሮሞ ሚቹ ማሌም ቡላዲ ሚቹ ማሌም ቡላዲ ናኑፍቱ ኮባን ጅራአን ጂኮ ዲዴሱ መናላልቲ አንሱ መናላልቲ ካምቢራ ዲፍቴሱ መናላልቲ ቤዋን ፉዳኔ ገላ ሃምቦቲ ጂኮ ዲዴሱ መናላልቲ በርሶ መናላልቲ ካምቢራ ዲፍቴሱ መናላልቲ ቤዋን ፉዳኔ ገላ ሻዋቲ wanti dhaqna Ambo biyya koo keessa qaxxaamurre anoo kan biraan barre kana akka keessna garreen abboonta jedheesu garaa kinirre wanti dhaqna Ambo biyya koo keessa qaxxaamurre anoo kan biraan barre kana akka keessna garreen abboonta jedheesu garaa kinirre Marre akan si jallu sila beekta Marre otuma beektu maaliif boonta Marre akuma feetee taatus marre waan si jallu takkaanaarre Marre akan si jallu sila beekta Marre otuma beektu maaliif boonta Marre akuma feetee taatus marre waan si jallu takkaanaarre